እኛ ከእግዚአብሔር እንድንርቅ ካረጉን ነገሮች አንደኛው ጭንቀት ነው። ኦክስፎርድ ጭንቀት የሚለውን ሲተረጉመው ከቁሳዊ ነገሮች ፍላጎት የሚመጣ ግፊት ወይም ውጥረት ይለዋል። የተሻለው ትርጉም ግን አላስፈላጊ ነገሮችን ከመፈለግ የተነሳ የአእምሮ ወይም የስሜት ድካም፣ ውጥረት ወይም ህመም ማለት ነው። ጭንቀት ለሕይወታችን ከምንፈልጋቸው ወይም አላስፈላጊ ከሆኑ ነገሮች ፍላጎት የሚመጣ ግፊት ወይም ውጥረት ነው። ስለሆነም የጭንቀት መንስኤ ምንድነው ስንል ተስፈኝነት ሆኖ እናገኘዋለን። በአጠገባችን ካሉ ሰዎች፣ ቃል ከገቡልን፣ ከሚቀርቡን፣ ከቤተሰቦቻችን ወዘተ የምንጠብቀዋለን። ተስፈኝነት በሁለት መንገድ ሊመጣ ይችላል። የመጀመሪያው ስለ ሰዎች ያለን ተስፈኝነት ነው። ሌላኛው ደግሞ ሰዎች ስለኛ አላቸው ብለን የምናስበው ነው። በማንኛውም መንገድ የተጨነቀ ሰው ከገጠማችሁ ከሁለቱ በአንዱ ምክንያት እንደሆነ ታረጋግጣላችሁ። ሌላ ሰው ለኛ ዝቅተኛ ግምት ሰጥቶን ሊሆን ይችላል፣ ወይም እኛ ራሳችንን ዝቅ አድርገነው ሊሆን ይችላል፣ ወይም እግዚአብሔር እንደተሆነ አድርገን ልንወስድ እንችላለን፣ ወይም ከእግዚአብሔር እንደራቅን ሊሰማን ይችላል። ጭንቀት ከነዚህ የአንዱ ስሜት ውጤት ነው። ቁሳዊ ፍላጎቶች እንድንጨነቅ ያደርጉናል። ምን ማድረግ እንዳለብን አናውቅም። አንዳንድ ጊዜ አዎንታዊ በሆነ መልኩ ለስሜቱ ምላሽ እንሰጣለን። አንዳንድ ጊዜ ደግሞ አሉታዊ መልስ እንሰጣለን። ሌላ ጊዜ ደግሞ አዎንታዊም አሉታዊም ሳይሆን ይቀራል። ከጭንቀት ለመላቀቅ የሚረዳ ዋነኛው ዘዴ ተፈጥሯዊ ማንነትን ማሰብ ነው። ቁሳዊ ሆነን አልተፈጠርንም። የተፈጠርነው በእግዚአብሔር አርአያና አምሳል ነው። መቅደስ ሆነን ነው የተፈጠርነው እና ከእግዚአብሔር ጋር ለመኖር ነው የተፈጠርነው። ግፊቱም፣ ጭንቀቱም፣ ህመሙና ውጥረቱ በመጣ ጊዜ ለእግዚአብሔር አሳልፈን መስጠት ይኖርብናል። ከእግዚአብሔር ኃይል በላይ የሆነ ግፊት ወይም ውጥረት የለም። ስለሆነም እኔ ተሸክሜ ከምጨነቅ እግዚአብሔር እኔን ሆኖ እንዲሸከም አድርጋለሁ። እርሱ ጫናዎቻችንን ያቀላል። ዮሴፍ በብዙ ጫናዎች ውስጥ ይኖር ነበር። ወንድሞቹ ጉድጓድ ላይ ሲጥሉት ምናልባት መረዳት በማይችልበት በሕፃንነቱ ጊዜ ነበር። እንደገናም ለባርነት ሸጡት። ከቤተሰቡም ጋር ተለይቶ መኖር ጀመረ። የንጉሡ የፈርዖን ሚስት በሐሰት ከሰሰችው። በዚያም የተነሳ እስር ቤት ተጣለ። በእስር ቤት እያለ ማንም የሚያስታውሰው አልነበረም። ይህ እንግዲህ መጠነ ሰፊ ወደሆነ ጫና ውስጥ ያመጣል። ሆኖም ግን ዮሴፍ እንዴት ለመፍታት ሞከረ? ችግሩንስ እንዴት ተቋቋመው? በእያንዳንዱ ሁኔታ ዮሴፍ ራሱ ዮሴፍ ነበር፣ አልተለወጠም። በሁሉም ሁኔታዎች ተመሳሳይ ማንነት፣ ፍቅርና እምነት ነበረው። እግዚአብሔርን አዘውትሮ ይጠራል እና ይለምን ነበር። እግዚአብሔርም ሁልጊዜ አጠገቡ ነበር። አቡነ ሽኖዳ ሳልሳዊ። ከዚህ ቪዲዮ ከተማራችሁበት ቻናሉን ሰብስክራይብ እና ይህንን ቪዲዮ ላይክ አድርጉት። መልካም ጊዜ።